የዲጂታል ጣዖት በኪሳችን የያዝነው አዲሱ አምላክ። ሰላም ለእናንተ ይሁን የዚህ ቻናል ቤተሰቦች። ዛሬ የምንነጋገረው ስለ አንድ በቤታችን በመኝታ ክፍላችን አልፎ ተርፎም በቤተ መቅደስ ውስጥ አብሮን ስላለው አዲሱ ጣዖት ነው። ጣዖት ስንል ከእንጨት ወይም ከድንጋይ የተቀረጸ ምስል ብቻ እንዳይመስላችሁ። ጣዖት ማለት ከእግዚአብሔር በላይ ልባችንን የሰረቀ ጊዜያችንን የወሰደና ትኩረታችንን የገዛ ማንኛውም ነገር ነው። ዛሬ በኪሳችን የያዝነው ስማርትፎን እንዴት ዲጂታል ጣዖት እየሆነብን እንደሆነ እንነጋገራለን። እሺ፣ አንደኛ የጣዖቱ ባህሪያት characteristics of the digital idol። እሺ፣ ትንታኔያችንን የምንጀምረው እዚህ ጋር ነው። ጥያቄ ሲኖረን ወደ ጌታ ከመጸለይ ይልቅ ቀጥታ ወደ ጉግል እንሮጣለን። ለጭንቀታችን መፍትሄ ከቃሉ ይልቅ ቲክቶክ ላይ እንፈልጋለን። ስልካችን የሁሉ ነገር መፍትሄ ምንጭ መስሎ ታይቶናል። እንቀጥል። ሁለተኛ ሁሉ ጋር መገናኘት ኦምኒፕሬሰንስ። እግዚአብሔር ብቻ ነው በሁሉም ቦታ ሊገኝ የሚችለው። አሁን ግን ስልካችንም ያንን ቦታ ወስዷል። በመብል ሰዓት፣ በስራ ቦታ፣ ከቤተሰብ ጋር ስንሆን፣ አልፎ ተርፎም ወደ መጸዳጃ ቤት ሳይቀር አብሮን ነው። አዎ፣ ከስልካችን ርቀን ስንቆይ ኖ ሞባይል ፎን ፎቢያ የሚባል ጭንቀት ውስጥ እንገባለን። ይህ ማለት ያለሱ መኖር እንደማንችል ለነፍሳችን እየነገርናት። ይህ ደግሞ የአምልኮ ባህሪ ነው። ሶስተኛ መስዋዕትነትን መፈለግ sacrifice of the time። እግዚአብሔር ቅዱስና ሕያው መስዋዕት ይፈልጋል። ዲጂታሉ ጣዖት ደግሞ የእድሜያችንን ቁራጭ ይበላል። በቀን በአማካኝ 5 ሰዓት ስልክ የምታሳልፍ ከሆነ በአመት ውስጥ 76 ቀናትን ለስልክ ሰጥተሃል ማለት ነው። ለጌታ ግን 10 ደቂቃ ጸሎት ይከብድሃል። መስዋዕታችንን ለማን እያቀረብን ነው? አራተኛ የዲጂታል አምልኮ ስነ ስርዓቶች ሞደርን ሪቹዋልስ። እያንዳንዱ አምልኮ የራሱ የሆነ ስርዓት አለው። የዲጂታሉ ጣዖትም እንዲሁ። የማለዳ መስዋዕት አይናችን ገና ሳይገልጥ የእግዚአብሔርን ፊት ከመፈለግ በፊት ኖቲፊኬሽን የምናይ ከሆነ የማለዳ ጸሎታችንን ለዲጂታሉ ዓለም እያቀረብን ነው። ቀጣዩ የአልጎሪዝም ባርነት ነው አፕሮፋል ሲከርስ። በክርስቶስ ያለንን ማንነት አይደንቲቲ ረስተን በሰው ዘንድ ባገኘነው ላይክ እና ኮሜንት ደስታችን የሚለካ ከሆነ ክብራችንን ለዲጂታል ምስሎች ሰጥተናል። ሰዎች እንዲያዩን እንጂ እግዚአብሔር እንዲያውቀን አንተጋም። አምስተኛ ምን እናድርግ? የመፍትሄ እርምጃዎችስ ምንድናቸው? ከዚህ ስርዓት ለመውጣት ቴክኖሎጂ መስበር ሳይሆን ልባችንን ለእግዚአብሔር ማስገዛት ይጠበቅብናል። ይህንን ለማድረግም ቀጥሎ ያለውን የኃጢአተኛ ሰው ጸሎት አብረን ጸልይ። ቅዱስ እግዚአብሔር ሆይ፣ የፈጠርከኝና የምትወደኝ አምላኬ ሆይ፣ እስከዛሬ ባደረኩት ኃጢአትና በበደልኩት በደል ሁሉ በፊትህ እጅግ አዝናለሁ። አውቄም ይሁን ሳላውቅ በሐሳቤ በንግግሬና በተግባሬ ካንተ መንገድ ወጥቻለሁ። አንተ ቅዱስ እንደሆንክ እኔ ግን በኃጢአት እንደረከስኩ አምናለሁ። ጌታ ሆይ፣ አንተ መሐሪና ይቅር ባይ ነህና በታላቅ ምሕረትህ ይቅር በለኝ። ልቤን ከክፋት ሁሉ አንጻልኝ፣ ከኃጢአትም እስራት ፍታኝ። ዳግመኛ ወደ በደል እንዳልመለስ አንተ እርዳኝ። ፈቃዴን ከፈቃድህ ጋር አዋህድልኝ። አምላኬ ሆይ፣ ከዛሬ ጀምሮ አንተን ደስ የሚያሰኝ ሕይወት እንድኖር ትእዛዝህን እንድጠብቅና በመንገድህ እንድመላለስ መንፈስ ቅዱስ ላክልኝ። በምህረትህ ስለተቀበልከኝና ስለሰማኸኝ አመሰግናለሁ። አሜን።